ክብር ለኢየሱስ ይሁን። ቅዱሳን ሁላችሁንም ሰላም ብያችኋለሁኝ። ዛሬ ወደዚህ መጣሁት አንድ ፕሮፌቲክ ሜሴጅ ይዤ ነውና እግዚአብሔር አንድን ሰውን ስመርጠውና ሲቀባው ፕሮፌቲክ ኦፊስ ላይ ሲሆን ማለት ነው። ቢኮዝ ስለ ፕሮፌቲክ ኦፊስ ብቻ ነው ማውቀው እና እግዚአብሔር አይኖቹን ነው የሚከፍተው፣ ጆሮውን ነው የሚከፍተው። ያው የፕሮፌት ስራው ማያት ነው መስማት ነው እና ፕሮፌት ይሰማል፣ ያያል። ያየውትኝን ነው የምናገረው። ዛሬ በነጮቹ ወይም በዩሮፒያን ሰዓት ላይ 22 ሰዓት ላይ ወይም 22 ኦክሎክ ላይ ፈረንሳይ ከሞሮኮ ጋር ይጫወታሉ። ፍራንስና ሞሮኮ። በዛ ጨዋታ ላይ ፍራንስ ሲያሸንፍ አይቻለሁኝ። ፍራንስ ዊን ሲያደርግ አይቻለሁኝ። ክብር ለኢየሱስ ይሁን። እና ደግሞ በዚህ አጋጣሚ ይህንን ቪዲዮ ለምትመለከቱ ለሁላችሁም ሜሴጅ አለኝ። ስፔሻሊ ኢየሱስን እንደ ግል አዳኛችሁ አድርጋችሁ ላልተቀበላችሁት ባይ ዘ ዌይ እግዚአብሔር ሁሉንም ነገርን ሲናገር እና ሲያደርገው ድንቅና ተአምራት በእጆቻችን ላይ ሲሆንና ጌታ ሲያደርግ ያም አፍተር ኦል ሶልን ዊን እንድናደርገው ነው። ዊን ለማድረግ ነው፣ ለሌላ ለምንም አይደለም። እና እግዚአብሔርን አሰራርን እያዩ ሰዎች ወደ ጌታ መንግስት እንዲመጡ ነው። ከዛ ያለፈ ምንም የለም። ኢየሱስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ ሁላችሁም ዛሬ ለእናንተ ሜሴጅ አለኝ። ኢየሱስ እውነትም ህይወትም መንገድም ነው። ህይወትንም የሚሰጠው እሱ ነው። ወደ አብ የምትሄዱበት ወደ እግዚአብሔር የምትሄዱበት መንገዳችሁም እሱ ነው እና ከሱ ሌላ እውነት ደግሞ የለም። ያ ማለት በሌላ አባባል ስለ ሃይማኖት ተብሎ የሚሰበኩ ስብከቶች ስህተት ናቸው ነው እያለ ያለው። ስለ ኢየሱስ የማይሰበክ የትኛውም ስብከት፣ ስለ ሰው የሚሰበኩ ስብከቶች ውሸት ነው ማለት ነው። ክብር ለኢየሱስ ይሁን። ምናልባትም ሙስሊሞች ሊታዩ ይሆናል። እስልምና ማንንም ሰውን ማዳን አይችልም። እንደዛውም የተኛውም ሃይማኖት ሊያድኗችሁ አይችልም። አያችሁት? መሐመድ ያለው መቃብር ውስጥ ነው። የናዝሬቱ ኢየሱስ ግን መቃብር ውስጥ ላይ አይደለም፣ ተነስቷል። ለዛ ነው ህይወትን የሚሰጠው። አያችሁት? ለዛ ነው ህይወትን የሚሰጠው። እርሱ ህያው ነው። ሙታን መንደር ላይ የለም። እና ተመለሱ። ኢየሱስን እንደ ግል አዳኛችሁ አድርጋችሁ ተቀበሉ። እሱን ያልተቀበለ ማንም በእግዚአብሔር አምናለሁ ሊል ይሆናል፣ ግን በእግዚአብሔር አላመነም። እግዚአብሔር እንዳመናችሁ እርግጠኛ የምትሆኑት ኢየሱስን ከተቀበላችሁና ከተቀበላችሁ ብቻና ብቻ ነው። በኢየሱስ ካመናችሁ ብቻና ብቻ ነው። እና ኢየሱስ ይወዳችኋል። አንዳንድ የኦርቶዶክስ ፓርት ሙሉ ባይሆንም ማርያምን ስቲል የሚያመልኩት አሉ። ማርያም ታድናለች፣ ታማልዳለች ምናምን እያሉ የሚሉት አሉና ለእናንተም ደግሞ ይሄ ሜሴጅ ነው። ማርያምን እኛ እንወዳታለን፣ እናከብራታለን፣ ግን የጎስፔል ሴንተር አይደለችም ማርያም። የጎስፔል ሴንተር ክራይስት ነው፣ ኢየሱስ ነው። የሚያማልደው ኢየሱስ ነው። ወደ አብ የምንሄድበት መንገድ ኢየሱስ ነው። በአብ ወደ አብ የምንቀርበው በኢየሱስ ነው። ኢየሱስን አምናችሁ በመቀበላችሁ ብቻና ብቻ ነው የምትድኑት። ማርያም ከየትኛው ሞት እናንተን መታደግና አትችሉም። ማርያምን በእናቷ ሆድ ውስጥ ላይ የፈጠራትና የሰራት ኢየሱስ ራሱ ነው። ኢየሱስ ራሱ ነው። እና ለዛ ተመለሱ። ጌታ ኢየሱስ ይወዳችኋል። ሌሎቻችሁም እንደዛውም
ሳታምኑ ደግሞ ዓለም ውስጥ ላይ ያላችሁ ኢቲኤስትነን ወይም ጌታ የለም ብለን ምናመነን የምትሉም ካላችሁ ይሄ ለእናንተ ሜሴጅ ነው። ጌታ ኢየሱስ ይወዳችኋል። ጌታ ኢየሱስ ይወዳችኋል። ለእናንተ ስለ ነው በቀራንዮ ላይ የተሰቀለው የሞተው ሞትን አሸንፎ ደሞም የተነሳው ለእናንተ ህይወትን ሊሰጥ ስል ነው እና ተባረኩልኝ። ወዳችኋለሁኝ። ጌታ ኢየሱስ ይወዳችኋል። ባመናችሁበት ሰዓት ላይ እሱን በተቀበላችሁበት ሰዓት ላይ ድናችኋል፣ አመልጣችኋል። ለዛ ከዚያ ከተቀበላችሁበት ደቂቃና ሰዓት ጀምሮ በሱ ስላመናችሁበት ይሄ ዓለም በእናንተ ላይ መፍረድን አይችልም። ሰው ትናንትናችሁን አይቶ በእናንተ ላይ መፍረድን አይችልም። አያችሁት? አሁን በሱ ላመኑት መጽሐፍ ሲናገር ኮነኔ የለባቸውም ብሎ ይናገራል። የተኛውም ዓለም የተኛውም ሰው ማንም ምኑንም በአንተ ላይ መፍረድን አይችልም። ለምን? በሱ አምነ ድነዋልና ትናንትናን ከህይወቴ ላይ ሽሮታል። ትናንትናን ከህይወቴ ላይ አባሮታል። አሁን ድነዋል። አሁን አመልጠዋል። አባት ሆይ በኢየሱስ ስም ይህንን ቪዲዮ ለሚመለከቱ አምናው ላልዳኑት ጸልያለሁ። ተገለጥላቸው። ማምለጥ እንዲሆንላቸው ጸልያለሁ። በዚህ ያንተ ማመጫ በደረሰበት ሰዓት ላይ ወደ ጋነም እንዳይሄዱ፣ ወደ ሲኦል እንዳይሄዱ እንድታስመልጣቸው ጸልያለሁ። ነፍሳቸውን ስፒሪታቸውን ዳሰው እንድታስመልጣቸው ጸልያለሁ። ኢየሱስ mighty name ማምለጥ ሆኖላችኋል። እኔ በጌታ ወንድማችሁ ፕሮፌት እስራኤል ነኝ። ወዳችኋለሁኝ። ሌላ ደግሞ እንድትጸልይልኝ ፈልጋለሁ፣ ጌታ መቀበል ፈልጋለሁ ብላችሁ የምትሉ ሰዎች ካላችሁ ዋትስአፕን እዚህ ታች አስቀምጥላችኋለሁኝ። በዛ ዋትስአፕ ማንኛውም አይነት ሰዓት ላይ ደውላችሁ ማጸለይ ትችሉታላችሁ። ተባረኩልኝ። ሻሎም